አመት ሙሉ ከስጋ ርቄ 2 ኪሎ ስጋ በቴ አድረስ ብሎ ይሰጠኛል እንዴ? ጌታ ኢየሱስ ለሱ 200 ኪሎ አድርጎ ይስጠውና ይገርማል እኮ። በዚህ ደግሞ ዳቦ ምናምን ብላ ነው አለ። በዳቦ ብላ ለማለት ፈልጎ ነው መሰለኝ። እኔ በዳቦ አይመችልኝም፣ በምጥምጣ ነው የምበላሽ። ሲስተማኛ ሆነ ሰውዬ ነው ራሱ። ተስፉ ነው ደግሞ ካሳይብኝ እኮ አይኔ ላይ አልገባም። እኔ ሸውጀክ እኮ ሄጄ ነበር። አሞኝም አይደል ከረምኩ? አሞኝ ነበረ። ታዲያስ ሀሹ እንኳንም አመመልኝ። እስካሁን አልታየሁትም። አልታየህም? አልተመረመረክም? ስማ እንደዚህ አውቀ በሽታዬን ያውቃለሁ። ንገረኛ በሽታዬን ልንገርህ። እንትን የለም ስጋ የለም። ስጋ ግጥም አድርግና ስጋ ብላበት ራሱ ጊዜ ለቀ። እኔ ስጋ ገዝቼ ወደ ቤት እየሄድኩ ነበረ። በቃ ተስፉ ሳየ ጊዜ በጣም ያዛዘንከኝ። ልብ ብዬ ሳየ አዛዘንከኝ። በቃ ትንሽ ሊቦጭቅልህ ሊቦጭቅ እቺን ስጋ ያዝና በቃ ድብን አድርገህ ይኸውልህ ግርማሹን ቁርጥ ከዚህ ከራሱ ቁርጥ ድብን አድርገህ ንፋበት። እንደገና ደግሞ ሩቡን ጥብስ የለም ጥብስ በቃ አስጠብስና ግጥም በትኩሱ ራሱ። እንደገና ደግሞ ሩብ አይቀርም። ሩቡን ቅልቅል ታስቀልቅልና እንትማን ይሄ መረቁ የለም መረቁ ሾርባውን በትኩሱ በቃ እንደሱ ያረክ አንተ 5 ቀን ድብን አድርገህ ስትበላበት 5 ቀን ስትበላበት በሽታ ይራሱ ጊዜ ገላል ይልሃል። እሺ እቺን 5 ቀን በቃ እሺ ወይ እግዚአብሔር ምንም ችግር የለም። አንተ ብቻ እንደዚህ ጋበር ብሎ ትረብ እንጂ ምንም ችግር የለም። እሺ ስማ ተስፉ እንግዲህ ሰው ሆኖ የማይገናኝ የለምና እንገናኛለን። እሺ ተስፉ ተባረክ። ምንም ችግር የለም። አንተ ብቻ